እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ወይቤ ተፈጸመ ሁሉ ነው ሁሉም ተፈጸመ ብሎ አንገቱን ዘንበል አደረገ። ይህ ቃል መዝሙረኛው ሲናገር በዚህ ያህል ደረጃ በዚህ ያህል ክብደት በዚህ ያህል የልብ መነካት ይህን ያህል ፍቅር ይገልጣል ተብሎ አልታሰበም። ወይቤ ተፈጸመ ሁሉም ተከናወነ፣ ሁሉም ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ ከእናቱ ሲወለድ ድምፁን ያሰማ ያ የመጀመሪያው ቃል ልብን የሚከፍል መላእክት አብረው የሚዘምሩበት የድንግልን ጆሮ የሚያስደስት ለዓለም የምስራች የሆነ ያ ጨለማ ያ ምሽት ታኅሳስ 29 ቀን የተሰማው ድምፅ ለ33 ዓመት ከ3 ወራት ቆይቶ አሁን የመጨረሻው ቃል የመጨረሻው ድምፅ ደግሞ ክርስቶስ ከመነሳቱ በፊት የሰው ልጆች የሰሙት ከአምላክ የተሰማው ከጌታችን የተሰማው ከመድኃኒታችን የተሰማው ቃል ወይቤ ተፈጸመ ሁሉም ተጠናቀቀ፣ ሁሉም ተፈጸመ። ለ5500 ዘመናት በሰው ልጆች ላይ የነበረው ያ መከራ ለ5500 ዘመናት ተሰጥቶ የነበረው ቀጠሮ ወይቤ ተፈጸመ ሁሉ ይገርማል። ሊቁ አባ ሕርያቆስ በመንፈስ ተቃኝቶ ፍቅር ሰሐቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት ይላል። ፍቅር በሶስት ቃላት የሚገለጽ ፍቅር ሁላችን ማለት የምንናገረው የምናወራው የምንፈልገው ነገር ግን የማንፈጽመው ፍቅር ያ ፍቅር ምን አደረገ ትሉኝ እንደሆነ ኃያል ወልድን ከመንበሩ ስቦ ፈጣሪ የሆነውን ወልድ አምላክ የሆነውን ወልድ አልፋና ኦሜጋ የሆነውን ወልድ ኃያል የሆነውን ወልድ አዶናይ የሆነውን ወልድ ከመንበሩ ስቦ እስከምን አደረሰው? ተናገሩለት። እስከምን አደረሰው? ይገርማል። ይህ በሰው ሕሊና እንዴት ሊታሰብ ይችላል? ምን ቃል ሊገልጸው፣ ምን አንደበት ሊያስረዳ፣ ምንስ ቃላት ቋንቋ ሊገልጠው ሊያሳውቀው ይችላል? በምን አይነት መልኩ? ዝም ብሎ እኮ የሚነገር ነገር አይደለም። ሁለት የተለያየ ነገር ኃያል ወልድ
ስቦ የታደረሰው አቤት ሞት የመጨረሻው በንጽጽር ይህንና ያንን ስንመለከት ያለው ልዩነት ያለው ጥግና ጥግ እኮ ነው። ጥግም የሚገልጸው አይደለም። ትላንት ሌሊት ቀኑ ምንድነው? ዛሬ ቀኑ ምንድነው? ቀኑ ምንድነው? ቀኑ ምንድነው? ተናገሩት። እለቱ ምንድነው? እለቱ ዓርብ ነው። እለቱ ዓርብ። ብዙ ዓርቦች ነበሩ። ዓርብ የሆኑ ቀናት ነበሩ። ይህ ዓርብ ግን የተለየ ዓርብ ነው። የሚገርም ዓርብ ነው። የሚደንቅ ዓርብ ነው። የተፈጸመበት የተከናወነበት የተደረገበት የሚገርም ነው። የሚደንቅ ነው። አይሁድ ፋሲካቸውን በልተው ተደስተው ትላንት እንደተማማር ነው እለቱን እግዚአብሔር ነፃ ያወጣበትን እለት የደስታቸው እለት የፋሲካቸው እለት የቂጣቸው እለት በየቤታቸው ያልቆመጠጠ ቂጣ በልተው ሲደሰቱ አምሽተው መልእክተኛውን ላኩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን እያስተማረ በኢየሩሳሌም በቤተ መቅደሱ ማታ የት ነው የሚያድረው? የት ነው የሚያድረው? ጌቴሰማኒ። በጌቴሰማኒ ከደቀ መዛሙርቱ መካከል የተወሰኑን ወስደው በመከራና በፈተና ሰዓት ምን ማድረግ እንዳለብን ቀን እግር አጥቦ ስርዓቱን ትምህርቱን ትሕትናውን ያስተማረ አምላክ የዘላለም ሕይወት የሚያስገኘው ስጋውና ደሙ ምን እንደሆነ የትኛው እንደሆነ አማናዊ ስጋ አማናዊ ደሙ ይህ ስጋዬ ነው ብሉ ይህ ደሜ ነው ለአዲስ ኪዳን የሚፈሰው ደሜ ነው ጠጡ ብሎ የስጋውና ደሙ ስርዓት ሰርቶ ማታ ላይ ምሽት ላይ ይጸልይ ነበር። አብሮት የሄዱት ደቀ መዛሙርቱ ቀን ሲደሰቱ ቆይተዋል ከእርሱ ጋር። ምሽቱን ግን ተኙ ይላል። እየመጣ ተነሱ ይላችኋል። እሱ ይጸልያል፣ እነሱ ግን ይተኛሉ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። መጨረሻ ያልጠረጠረ አሳማ ነው የሚበላው ወገኔ። ዝም ብሎ መተኛት ዝም ብሎ ማንቀላፋት ዋጋ ያስከፍላል። ነቅቶ መጸለይ ያስፈልጋል። ተግታችሁ ጸልዩ። ይህ ጽዋ ከኔ ትለፍ ሲል እነርሱም በሚገጥማቸው በስሙ የሚጠሩ ናቸውና በዓለም ሁሉ የሚሄዱ ናቸውና የሚገጥማቸውን ፈተና በጾም በጸሎት ተግተው በመጸለይ እንዲያልፉት አስተማራቸው። ያ ቀን 30 ዲናር በጉቦ የተቀበለው ይሁዳ የት እንዳለ ያውቅ ስለነበር ከደቀ መዛሙርቱ ጋር አላመሸም። ከምሳ በኋላ አልተገኘም። ድግሱ ላይ ነበር፣ መብሉ ላይ ነበር። ምድራዊ ስጋዊ እንደዛ ነው። ከሚበላው ከሚጠጣው ከደስታ ቦታ አይጠፋም። መከራና ችግር በሚሆንበት ቦታ ግን ስጋዊ ሰው ሆዴ ሙላ ደረቴ ይቅላ የሚል ሰው አይገኝም። በዚያች ምሽት ጸልዩ በሚላቸው ሰዓት ይሁዳ አልነበረም። እሱ አምላኩ ሆዱ ነውና ምድራውያን የሆኑ ሰዎች ስጋዊ አመለካከት በመከራ ቀን በዙሪያችን አይኖሩም። እውነተኛ ወዳጅ ብቻ ነው በጭንቅና በችግር ቀናችን ከጎናችን የሚሆነው። ስናበላቸው ስናጠጣቸው ስናስደስታቸው ከዙሪያችን የሚከቡት ሁሉ በመከራ ቀን ይጠፋሉ ስጋውያን ሲሆኑ። መንፈሳዊ ግን እንደዛ አይደለም። አብሮ ይጸልያል፣ ተግቶ ይጸልያል። ይሁዳ ሰራዊቱን አስከትሎ መጣ ክርስቶስ የት እንደሚገኝ ለመጠቆም። ደግሞ እኮ አያፍርም። ጌታ ሆይ መምህር ሆይ ሰላም ላንተ ይሁን ብሎ ይስመዋል። ከኋላው ችቦ አብርተው የተከተሉ ሰራዊት አለ። የነገራቸው ምልክት ያንን ነው። ሄጄ የምስመው እርሱ ኢየሱስ ነውና እሱን ነው የምትይዙት ብሏቸዋል። ስለዚህ ሄዶ መሳሙ ምልክትም ጭምር ነው። በአንድ በኩል ከተያዘ በኋላ ምን ያመጣል ብሎ ማምለጫ ነው።
ምንም ውስጥ እንደሌለ ለማሳየት ሄዶ ይስማል። በሌላ በኩል ግን እርሱ ክርስቶስን ሲስመው ከ12 ሐዋርያት መካከል በተለይ ዮሐንስ ይመስለው ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ማን እንደሆነ ምልክት ይሆናቸዋል ለወታደሮች። ክርስቶስ ምን አለው? ይሁዳ ወይ በመሳም የሰው ልጅ አሳልፈህ ትሰጣለህ ነበር ያለው። በመሳም አምላክን መምህርን አባትን በመሳም አሳልፎ የሰጠ ይሁዳ ካዲ፣ የተደረገለትን ነገር የማያውቅ የማያመሰግን የማይገነዘብ ፍጽምት በሆነች በመልካም ሰላምታ እርስ በርሳችሁ ምን ተባባሉ ትላለች ቤተክርስቲያን? ምን ተባባሉ? ሰላም። ፍጽምት በሆነች የውሸት ሰላምታ አይደለም ወገኔ። እዚህ ዝም ብለህ ከውስጥ እያማ ከውስጥ ክፋት እያሰብክ የምትስመው የምትስሚው አይደለም። ፍጽምት በሆነች በክርስቶስ ፍቅር መልካም የሆነ ሰላምታ ያስፈልጋል። እዚህ ስትገናኝ ወይ ስንገናኝ እርስ በርሳችን የውሸት መሆን የለበትም ሰላምታችን። በየመንገዱ ክርስቲያን የሚያገኘውን ሰው ሰላም ማለት ያለበት ፍጹም በሆነ ነው። ፍጽምት የሆነች ሰላምታ መሆን አለ። የውሸት የታይታ መሆን አይገባውም። ከማንም ሰው ጋር ሰላም መኖር እንዳለብን ከተነገረ ሰላምታችንም ደግሞ ፍጹም መሆን ያስፈልጋል። የማስመሰሉ የክርስቲያን ተግባር አይደለም። ይምሰል የክርስቲያን ተግባር አይደለም። ይሁዳ ግን ይምሰል ነበር። የእውነት አልነበረም። የእውነት ፍቅር የፍቅር አልነበረም። እነዛ ሰራዊትም ምልክቱን አይተዋልና ከዛ በኋላ ምን ይቀራል? መጥቶ መያዝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁዳ ጀርባ ያሉትን እነዛን ሰራዊት ሲመጡ ማንን ትፈልጋላችሁ አላቸው። ማንን አሉት? የናዝሬቱን ኢየሱስ። ክርስቶስም የናዝሬቱ ኢየሱስን ነኝ አላቸው። ሁሉም ወደ ኋላቸው ተፈነገሉ። ሁሉም ማንም ሊይዘው ይቻላል ነበር። ሁሉም ተፈነገለ። እንደገና ተነሱ፣ ጠየቃቸው። ማንን ትፈልጋላችሁ? የናዝሬቱን ኢየሱስ። የናዝሬቱ ኢየሱስ ነኝ አላቸው። አሁንም ተፈነገሉ። በሶስተኛው ግን ራሱን አሳልፎ ሰጠ። ሊሸለት የመጣው በጋችን ራሱን አሳልፎ የሚሰጠው የማይናገረው በሱ ሞት እኛ እንድንድን የሚያደርግ እርሱ ራሱን አሳልፎ ሰጠ። ማን ያደርጋል ይሄንን? አቤት ፍቅር! የክርስቶስ ፍቅር ምን አይነት ፍቅር ነው! ምን አይነት መውደድ ነው! የማንወደድ እኛ፣ ልንወደድ የማይገባን እኛ፣ ኃጢአተኞቹን እኛን፣ በደለኞቹን እኛን፣ ያልፈለግነውን እኛን ወዶ ወደዚህ ዓለም የመጣ ራሱን አሳልፎ ሰጠ። ማንም ሊይዘው አይችልም። እሱ ኃያል ነው። ኃያል ወልድ እኮ ከመንበሩ የሳበው ምንድነው ብለናል? ምንድነው ብለናል? ፍቅር። ፍቅር ብቻ ነው። ፍቅር ብቻ ነው ሊሰው የሚችለው። ያቺ ሌሊት፣ ያቺ ጨለማ የተለየች ጨለማ ነበረች። 5500 ዘመናት ብዙ ጨለማ መጥቶ አልፏል። በ5500 ዘመናት ውስጥ ያሉትን 365 ቀናትን ስናባዛ በዚያ ውስጥ ያለውን ጨለማ እናያለን። እንደዛች ምሽት ከሐሙስ ለዓርብ ሌሊት ግን ያለ ጨለማ አልነበረም። ምክንያቱም ብርሃን የሆነው ኢየሱስ ክርስቶስ፣ ፀሐይ ጽድቅ የሆነው ኢየሱስ ክርስቶስ በጨለማ አስተሳሰብ በጨለማ አመለካከት ውስጥ ባሉት ሰዎች የተያዘበት ዕለት፣ ጻድቅ የሆነው እርሱ ኢየሱስ ክርስቶስ በኃጢአተኞች የተያዘበት ዕለት ነው። ያ ጨለማ ጨለማን ለብሰው የመጡት ብርሃንን ነው የያዙት። ሐሰተኞቹ እውነትን ነው የያዙት። ለጊዜው ከ12 ሐዋርያት እንደ ጴጥሮስ ላንተ እንዳለው ፈጣንም ነው ሾተልን አውጥቶ
ያቅሙን ለመሞከር አስቦ ነበር። ለምን ሌሎቹ ቢለዩም እኔ ካንተ ፈጽሞ አልለይም ብሎ ተናግሮ ነበር። አሁን ያንን ጀብዱ ለማሳየትም ጭምር ነው። ከፊቱ ግን ሌላ ልፍ ብሎ የሚመጣ ፈተናና መከራ ነበር። ሾተለን ወደ ሰገባው አስገባዋል። የኔና የናንተ አባት በሾተል የሚያምን አምላክ አይደለም፣ በመግደል የሚያምን አይደለም፣ በመሞት እንጂ በመግደል የሚያጸድቅ አይደለም። ልዩነቱ የክርስቲያን ነው። ክርስቲያን እየሞተ ይጸድቃል፣ ክርስቲያን እየገደለ አይጸድቅም። መግደል ኃጢአት ነው። መግደል በደል ነው። መግደል ጭካኔ ነው። መግደል በእግዚአብሔር ዘንድ ጸያፍ ነው። እግዚአብሔር የፈጠረውን ነፍስ ማጥፋት ወንጀል ነው። ወንጀል ነው። በክርስትናው መሞት ነው ጽድቅ። ግራ ጉንጭ ሲመታ ቀኝ ጉንጭ መስጠት ነው ጽድቅ። ስለሚያሳድድ መጸለይ ነው ጽድቅ። ስለሚረግም መመረቅ ነው ጽድቅ። ልዩነት አለው። ዓለም ከዚያ በፊት እንዲህ ያለ ትምህርት እንዲህ ያለ ፍቅር አይታም ገብቷትም አያውቅም። ዛሬም ዓለምና ዓለማውያን የተቸገሩት ይህንን ነው። መረዳት ያቃታቸው አይምሮን ካልከፈቱ ልቦናን ካልከፈቱ እውነትን ለማየት የደነደነውን አንገት በተዘጋ ዝቅ ካላደረጉ ማየት መመልከት አይቻልም። ይህንን መረዳትም አይቻልም። ዓለም ያልተረዳው ይህንን ነው። ለዚህ ነው ገዳይ የሆነው። ሾተለን ወደ ሰገባው መልስ ነበር የተባለው። ክርስቶስም ከዚያ በኋላ ይዘውት ሄዱ ከጌቴሰማኒ። በዙሪያ የነበሩ ሐዋርያትም ተደናገጡ፣ ተበታተኑ። የተወሰኑ ተከትለው ለመሄድ ሞክረው ነበረ። ነገር ግን ክርስቶስ በነበረበት በዚያ በእስሩ ቦታ እሳት ይሞቁ የነበሩ ወታደሮች የመጡትን ሐዋርያት አንዳንዶቹን አይተው እናንተ ከሱ ጋር አልነበራችሁን ብለው ሲጠይቋቸው ቅዱስ ጴጥሮስ 3 ጊዜ ካደው አላውቀውም ማለት አልነበርኩም። ተነግሮት ነበር እኮ የዋሃው ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሎ ነበር። ተነግሮት ነበር። ግን ቢያንስ ቀና ልብ አለው። 3 ጊዜ ሲጮህ አላውቀውም አልነበርኩም ብሎ ሲክድ ያኔ ዶሮ ጮኸ። ማን ሰማ? ማን ሰማ? ምን ትዝ አለው? አቤት ዶሮ ሳይጮህ 3 ጊዜ ያለው ቃል ትዝ አለው። ወጥቶ አለቀሰ፣ አነባ፣ አለቀሰ። ይህንን እንባ መቼ ነበር ያየነው? አቤት ቅዱስ ጴጥሮስ ወጥቶ ያለቀሰውን እንባ ሰሞኑን አይተናል እኮ አንድ ቦታ። አቤት ረቡዕ ዕለት በክርስቶስ እግር ላይ ሽቶ የቀባችው ማርያም ስታነባ የነበረው የእንባዋ ብዛት እግሩን እስኪያጥብ ድረስ በፀጉሯ እያበሰች አይተናል። የንስሐ የይቅርታ የመጸጸት እግዚአብሔርን ይቅርታ የመጠየቅ እንባ ከውስጥ የሚወጣ የሚፈልቅ ጴጥሮስም እንደዛ ነው ያነባው። የንስሐ አምላኬን በድያለሁ ክጃለሁ ነግሮኝ ነበር እኮ አልሰማ ብዬ ነው እንጂ እንዴት እክደዋለሁ? አብሬ መሞት ሲገባኝ እንዴት አላውቀውም እላለሁ? ያን ሁሉ አሮጌ መረቤን አስጥሎ ክብር ያሳየኝ ድነትን ያሳየኝ ነፃ ያወጣኝ እንድከተለው የፈቀደልኝ ምድራዊውን ሳይሆን ሰማያዊውን መንገድ እንዳይውቅ ሕይወትን ቃል የመገበኝ እንዴት አላውቀውም እላለሁ ብሎ አለቀሰ። አለቀሰ፣ አነባ። አንዱ ከስምንቱ ማዕረጋት አንዱ ነው። አንድ አባቶች በለሆሳስ ያለቅሳሉ። ወይ በደሌ ወይ ኃጢአቴ ወይ ችግሬ ወይ ስተቴ ወይ ጥፋቴ ምን ይገጥመኝ ይሆን? ምን ይደርስብኝ ይሆን? እንደ በደሌ ወይ አምላክ ቸርነት ወይ አምላክ ደግነት ወይ አምላክ ራይ ወይ አምላክ ይቅር ባይነት ባይምረኝ ኖሮ እያሉ የእነሱን በደል እያሰቡ የእግዚአብሔርን ቸርነት እያስታወሱ
ያነባሉ። ጴጥሮስም እንደዛ ያነባው። በተቃራኒው ግን ያስያዘው ይሁዳ ግን ሄዶ ለሊቃነ ካህናቱ እኔ ንጹሕ ደም ነው ለካ አሳልፎ የሰጠው። አሁን ትንሽ ተሰማው። ያቺ 30 ብር እኮ ብዙ 30 ብሮችን አግኝቶ ነበር። አልገባ ብሎ ነው እንጂ ንጹሕ ደም አሳልፎ የሰጥቻለሁ ብሎ ገንዘባችሁን እንኳን አላቸው። እኛ ካንተ ጋር ምን አለን አለ። ከየት እናውቃለን? ምን ነበር ሁላችን እኮ ልታገናኘን ነው፣ ልታዚዝ ነው፣ ልንከፍል አለቀ ጨርሰናል። እኛ ካንተ ጋር ምን አለን አለ። ከሃዲ ሲክደው ይሁዳ ከሃዲ ነው። እንደገና ደግሞ አይሁድ እነዛ ሊቃነ ካህናቱ ከሃዲ ናቸው። ከሃዲዎች ካዱት። የትናው ቃል ምን አለን ካንተ አሉት። ይሄኔ እኮ ማታ ሲዋዋል ግን እንዴት አድርጎ እንክብካቤ ሲያደርጉለት እንደነበር ምሽቱን የነበረው እንዲሁም እሱ ኮራ ብሎ ጀነን ብሎ ምን ታደርጉልኛላችሁ ነበር ያላቸው። ምን ሰጥኛላችሁ፣ ምን ታደርጉልኛላችሁ? ድርድር ውስጥ ነበር እሱ የገባው። አሁን ግን የትና ቃል ዓለም እንዲህ ነው ወገኔ። ወደ እግዚአብሔር ወደ እውነተኛ ወደ አምላክ መመለስ ካልተቻለ ምሕረትን ወደሚሰጠው አምላክ ወደማይክደው አምላክ ወደማይተው አምላክ ወደማይጠየፈው አምላክ ይቅር ወደሚለው አምላክ መመለስ ካልተቻለ ዓለምንና ዓለማዊነትን የሚወድ ሁሉ መካዱ አይቀርም። ዓለም ካዲ ናት። መካዱ አይቀርም። ክደት መምጣቱ አይቀርም። ስለዚህ ከመካዳችን በዓለማዊና ዓለማዊነት ከመካዳችን በፊት በዓለማውያን ከመካዳችን በፊት ዓለማዊነትና ዓለማዊ አስተሳሰብን ልናስወግድ ያስፈልጋል። ወደ እግዚአብሔር ልንቀርብ ያስፈልጋል። እነዚህ ሰዎች ለሊቱን ሙሉ 6666 ጊዜ ሲገርፉት አደሩ። አይሁድ በሥርዓታቸው የገረፉትን አይገሉም፣ ያሰቅሉም፣ የሚሰቀለው አይገረፍም፣ የተገረፈው አይሰቀልም ነበረ። ያ ታሪክ ግን እዚህ ክርስቶስ ጋር አልሰራም። ሁሉንም አደረጉ። ያውም ደግሞ ማታ ገበጣ እየተጫወቱ 39 ቆጥረው ወይ ተሳሳት ነው ብለው 1 ብለው መቁጠር ይጀምራሉ። እንደገና 38 ላይ ተሳሳት ነው ብለው 1 ብለው መቁጠር ይጀምራሉ። እንደገና 39 እንዲህ እያደረጉ የተፈቀደላቸው 40 ብቻ የነበረውን እሱን መግረፍ በስጋዊ ቅንዓት ተቃጥለው ነበርና በስጋዊ ክፋት ተሞልተው ነበርና የሚገርመው እኮ እነዛ ሊቃነ ካህናቱ ጸሐፍት ፈሪሳውያን ብቻ አይደሉም፣ ሰዱቃውያን ብቻ አይደሉም። እታች እስር ቤት ውስጥ ገራፊ የነበሩትም እንዴት ሰውን በማሰቃየት ይደሰታል? እንዴት ሰውን በመግረፍ ሰውን በማሰቃየት ሰውን በማቁሰል እንዴት ይደሰታል? ህሊና ያለው ሰው በአርአያውና በአምሳሉ የተፈጠረ ሰው ማሰብ የሚችል ሰው በሌላ ሰው ቁስል እንዴት ይደሰታል? የሆነው ግን ይሄ ነው። የተከናወነው ግን ይሄ ነው። ስለዚህ እነርሱ እነሆ የሚያስደስታቸውን ግርፋቱን 6666 ጊዜ ፈጸሙበት። በምን ትከሻው ከድንግል ስጋን ከስጋዋ ስጋ ከነፍሷ ነፍስ የነሳው እሱ ኢየሱስ ክርስቶስ ያን ሁሉ ግርፋት ያን ሁሉ ቁስል በነቢዩ በኢሳይያስ የተነገረው ቃል ተፈጸመ። ስለኛ ቁስል እርሱ ተቆሰለ። ስለኛ ግርፋት መገረፍ የነበረብን እኛ ስለኛ እሱ ተገረፈ። ማን መድህን የሆነው እርሱ ኢየሱስ ክርስቶስ ስለኛ ተገረፈ። ስለኛ በመጀመሪያ ደረጃ ቆዳው እስኪገፈፍ ድረስ ጀርባውን ገረፉት። ሲቀጥል ስጋው ከእርሱ ላይ እስኪነሳ ድረስ ጀርባውን ተነተሉት። ከዛ ደግሞ አጥንቱ እስኪታይ ድረስ ጫፉ ላይ ስጋውን እየቦጨቀ የሚያነሳ እንትን አለው። ጅራፉ ሲገርፉት ከስጋው እየቦጨቀ ያነሳል። አቤት የክርስቶስን ቁስል ያንን ተመልክቶ ልቡ በሱ ፍቅር የማይሸፍት ሰው ምን ያህል ጨካኝ ነው! ምን ያህል ማስተዋል የተነሳው ሰው ነው! ያ
ጀርባው የቆሰለው ለማን ነው? ለማን ነው ወገኖቼ? የክርስቶስ ጀርባ የቆሰለው ለማን ነው? አረ ተናገሩት፣ ለማን ነው? መስክሩለት፣ ለማን ነው? ለኛ ነው፣ ለኛ ነው። ከዛ በፊት ለዘመናት እኮ ቁስለኞች ነበርን። የኛን ቁስል ሊያድስ፣ የኛን ቁስል ሊፈውስ፣ የኛን ቁስል ሊያድን እርሱ ስለኛ ተገረፈ፣ ቆሰለ። አይገልጠውም። ከዚያም በፊት በሰው ላይ ተደርጎ አያውቅም። ከዚያም በኋላ ተከናውኖ አያውቅም። እንዲህ ያለ ጭከና ያውም ሊድኑ በመጣላቸው በሚያድናቸው ሰዎች ነው መድኃኒቱ እየቆሰለ ያለው። እየቆሰለ ያለው መድኃኒት ነው። ገራፊዎቹ ደግሞ በሽተኞች ናቸው። ያ መድኃኒት የመጣው ለበሽተኞቹ ነበረ። በሽተኞቹ መድኃኒታቸውን እርሱ ኢየሱስ ክርስቶስን ይገርፉት ነበረ፣ ያቆስሉት ነበረ። ሰው እንዴት ነው ለህመም መድኃኒት ነው የተባለውን ነገር ይደፋዋል? ይጥለዋል? ሐኪም የሰጠንን መድኃኒት እንጥላለን? ታመን ሐኪም ቤት ሄደን ይህንን መድኃኒት ውሰድበት ብሎ ከሰጠ ሐኪሙ አንቲባዮቲክ ውሰድ ከተባለ እንጥለዋለን እንዴ? ከጣልነው ምን ይመጣል? በሽታው እያችሁ። አሁን ይሄ ጊዜያዊ ስጋዊ ነው። የነፍስ መድኃኒት የሆነው እርሱ ኢየሱስ ክርስቶስን ግን መድኃኒታቸውን ይገርፉት ነበረ። ማን? እነዛ በሽተኞች። ያቆስሉት ነበረ። ማን? እነዛ ቁስለኞች፣ የነፍስ ቁስለኛ የሆኑት። አራስን አረብ ነው ድንግል ስቃይዋ 9 ወር ከ5 ቀን በማኅፀኗ ተሸከመች። አምላክን ወልዳለሁ ብላ ያላሰበች ርኅሩኅ ሕሊና የሆነች እናታችን ቅድስት ድንግል ማርያም በንጽህና በድንግልና ዘላለማዊ ለመኖር እንጂ ልጅ እንደምትወልድ በፍጹም አታውቅም። እንደ ሰውኛው ማለት ነው። ምንም የምታውቀው ነገር አልነበረም። ለዚህ ነው ገብርኤልን የተሟገተችው። ይሄ እንዴት ሆነልኛል ያለችው ለዚህ ነበረ። ግን እግዚአብሔር አምላክ እርሱ መረጣት። መርጦም ከስጋዋ ስጋ ከነፍሷ ነፍስ ነሳ። በድንግልና ተጸንሶ በድንግልና ተወለደ። ከዚያ እርሷም እናትም ምን ሆነች? እንደገና ድንግልም ሆነች። ድንግልም ናት፣ እናትም ናት። እንዴት በድንግልና ጡት ይመጣል ወተት ይመጣል ይላል ሊቁ። በድንግልና ወተት ያጠባች፣ በድንግልና ጽንሳ በድንግልና የወለደች ከቶ ከዚያ በፊት የማይሆን የማይደረግ የማይፈጸም ይህች እናት የልጇን ስቃይ ትመለከታለች፣ ታዝናለች፣ ትጨነቃለች። ለጊዜው ግን እነርሱ ለይስሙላ ዛሬ ቀን ጠዋት ላይ ሊትወስጠራ ይዘውት ሄደዋል። ምስክር አቀረቡ። ምስክር ከሰው አቀረቡት። ወደ ማን? ወደ ጲላጦስ። ጲላጦስ የሮም ገዢ ነው። በሮማዊ መንግስት የተሾመ ነው። ዕብራዊ አይደለም፣ አይሁድም አይደለም። የሮም ገዢ ነው። በቅኝ ግዛት የሚገዛቸው ነው። ከሰው በሳሙኤል ዘመን በነብዩ በሳሙኤል ዘመን እስራኤላውያን እኛ አሁን ንጉስ ፈለግን፣ በዙሪያችን ስንሄድ ንጉስ አለ፣ ለምንድን ነው ንጉስ እኛ የማይነግስልን ብለው ጠይቀውት፣ አረ ይሄ ነገርማ ቆይ ባካችሁ እስቲ ወደ ንጉሱ ልጠይቅ ብሎ እግዚአብሔርን ጠይቆት ነበር። እግዚአብሔር ምን አለ? በእውኑ ከኔ ንጉስነት ይልቅ የሰው ንጉስነትን ፈለጉ አለ። እንግዲያውስ ነገራቸው፣ ሲያጠፉ ከፍ ሲል አንገታቸው፣ ዝቅ ሲል ባታቸውን እንደሚቆርጥ ንገራቸው ብሎ ነበረ። አህያ ፈላጊው ሳኦልን ያነገሰላቸው። አሁንም ደግሞ ንጉሳቸውን ከሰው ንጉሠ ነገሥት የሆነው ኢየሱስ ክርስቶስን ከሰው ከማይፈልጉት ከማይወዱት ከጲላጦስ ፊት አቀረቡት። የሚገርመው ግን በቀደም ስንማር ሰኞ፣ ማክሰኞ፣ ረቡዕ ሲሰባሰቡ የነበሩት ወደ 72 የሚሆኑ በሊቀ ካህናት ቀያፋ የሚመራ አብዛኛዎቹ ማን ናቸው ብለናል? አቤት አብዛኛዎቹ ማን ናቸው? አይደለም ከ72ቱ ባለ አብዛኛዎቹ አይደለም ሰዱቃውያን ናቸው የነበሩት። ከዛ ደግሞ ፈሪሳውያን ነበሩ። ከዛ ደግሞ ጸሐፍት ነበሩ። አብዛኛዎቹ ግን ሰዱቃውያን በሮማዊ አገዛዝ የሚያምኑ የሚያሽቃብጡ ነበሩ።
ከጊዜው ጋር የሚሆኑ ብለን ነበር እንደ ጊዜው ለመሆን የሚጥሩ ስለዚህ አሁን ወደ ጲላጦስ አመጣው የመጀመሪያ ክሳቸው ምንድነው የነበረው የመጀመሪያው ክሳቸው መቼ ነፃ እንደሚሆኑ የሚናፍቁ ናቸው እኮ መሲህ መጥቶ ነፃ ያወጣናል ብሎ የሚጠብቁ ናቸው እኮ አሁን ግን ለሮም ቄሳር ተቆርቋሪ ሆነው ለሮም ቄሳር ግብር እንዳይገበር ይከለክላል ብለው የመጀመሪያ ክሳቸው እሱ ነው የመጀመሪያ ክሳቸው ሁለተኛው ደግሞ ራሱን የእግዚአብሔር ልጅ ያደርጋል ሶስተኛውስ በሰንበት ቀን ሽባ ተርትሯል ምስክርም አለ ቀረበ አው ብሎ በጥፊ መታው ወዲያው እጁ ሰለለ ይላል እጅ ያዳነን በጥፊ ትመታለህ በዳነበት እጅ ይመታል አዳኙን በዳነበት እጅ ይመታል ዓለም እንዲህ ናት ዋጋ የሌላት እንደ ውስጧ ከታየቆ አባቶች ዓለምን የሚንቁት ለዚህ ነው ዓለምና ዓለማዊነት በጣም እንደወረደ ነው በዳነች እጅ በዚያች እጅ አዳኙን በጥፊ መታው ሁሉ የውሸት ክስ ነበር የውሸት ክስ ሲፈልጉ ቤተ መቅደሱን አፍርሽ ያነሳሉ ይላል ቤተ መቅደሳቸውን መጠበቅ የነሱ ፋንታ ነበር ያ የሐሰት ክስ እንደሆነ ግን በጲላጦስ ፊት ግልጽ ነበር ጲላጦስ ደጋግመው ጠይቋል ሊያድነው ሞክሯል ነገር ግን በምን ያዙት አንተ የቄሳር ወዳጅ ከሆንክ ይህንን እንዳትፈታው ምክንያቱም ለቄሳር አትስጡ ግብር አትገብሩ ብሏልና ብለው ከቄሳር ጋር ያጣሉት ሆነ በስልጣኑ ሲመጡበት ያኔ ሚስቱ መልእክተኛ ለካለች በዚህ ንጹህ ሰው ደም ላይ እጅ እንዳይተላለፍ ብላው ስለነበረ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጥቦ አስረከባቸው ከማስረከብ በፊት ግን አንድ ሌላ ዘዴ ተጠቅሞ ነበር ይሆናል ብሎ ያሰበው እውነት ለመናገር አባቶቻችን እንደሚሉት በኋላ ላይ ጲላጦስን በክብር ያረፈ ነው ክርስትናው ተቀብሎ ምክንያቱም የሚከናወነው ነገር ያይ ስለነበረ አንድ መላመት አንድ በሀገሩ በጣም ክፉ የሆነ በርባን የሚባል ሽፍታ ነበር በየዓመቱ ፋሲካ በነጋታው በሐሙስ በነጋታው ዓርብ መፍታት ለማለት ስለነበረ ከሁሉም እዛ እስር ቤት ከነበሩ ክፉውን መርጦ ይህንን ክፉ ልፍታላቸው አለ ነገር ግን ህዝቡ ግን አንፈልግም በርባንን ልፍታ ኢየሱስን ሲላቸው ማንን አሉ ሽፍቶቹ ሽፍታውን መረጡ ወንጀለኞቹ ወንጀለኛውን መረጡ ሐሰተኞቹ ሐሰተኛውን መረጡ በርባንን አሉ ኢየሱስን ምን ላድርገው አለ ስቀለው ያ እሁድ ዕለት ያ ሁሉ ወሳና በአርያም ሲል የነበረው ህዝብ አሁን ከካህናቱ ጋር አብሮ አንድ ላይ ስቀለው እያለ ጩኸትን አበዛ ይላል ግልብጥ ብሎ ማለት ነው በእግዚአብሔር ስም የተባረከ ነው እንዳላለ ሁሉ አልሆነም ያሳዝናል ከዛ እጁን ታጥቦ ከዚህ ሰው ደም ንጹህ ነኝ ብሎ ሰጣቸው ደረቅ እንጨት አሸክመው ከሊቶስ ራስ ከቀራንዮ ድረስ 36 ጊዜ ከፊት ያለው ምን ያስቸኩላል ብሎ ወደኋላ ሲገባ ሲወድቅ ከኋላ ያለው ወደፊት ሲሄድ ልታመልጥ ነው ብሎ ሲጎተት ከፊት ያለው ደግሞ ይተቀራለ ብሎ ሲጎተት 36 ጊዜ እየወደቀ እየተነሳ መሃል ላይ ስምዖን የሚባል የቀሬና ሰው አግዞታል እንጂ ይዘውት ወደ ቀራንዮ ሄዱ ታሪኩ ሰፊ ነው በዚህ አጭር ጊዜ ውስጥ መጨረስ የምንችለው አይደለም ያ የፍቅር አምላክ ያ የፍቅር ጌታ ተፈርዶበት በግራና በቀኝ ሁለት ወንበዴዎችን አድርገው በአምስት ችንካር መስቀል ላይ መተው ሰቀሉት ያውም ደግሞ ከተማቸው እንዳይረክስባቸው የረከሰው ከተማ ይቀድሰው የነበረው ከከተማ ውጭ ያወጣው ነበር የሰቀሉት ቀራንዮ በሚባል ቦታ ላይ ህዝቡ ሁሉ እያየ ይገርማል እየተዘባበቱ ሐሞት አጠጥተው ገርፈዋል ሐሞት አጠጥተዋል ዘብተውበታል ቀይ ግምጃውን አልብሰው ያወለቁ ያዩን ንጉስ እያሉ ብዙ ፈተና አድርሰው በመጨረሻ ለመስቀል ላይ አዋሉት ክርስቶስ ተሰቀለ ድንግል ማርያም መግደላዊት ማርያም ዮሐንስ
ሰሎሜ ነበር በመስቀል ስር የተገኙት። ክርስቶስ ከምድር ከፍ ብሎ ስለኛ ተሰቀለ። ሙሴ እባቡን በምድረ በዳ ሰቅሎ የናሱን እባብ ሰቅሎ ህዝቡን እንደፈወሰ የሰው ልጅ ይሰቀል ዘንድ ይገባል ያለው ቃል ለደቀ መዛሙርቱ ያስተማረውን ፈጸመው። ለኔና ለእናንተ ድህነት ከራሱ ጋር ያሳረቀን በእኛና በእርሱ መካከል የነበረውን የጠብ ግድግዳ አፍርሶ ሕይወት ይኖረን ዘንድ ስለኛ እርሱ ሞትን ሊቀበል በመስቀል ላይ ዋለ። ያውም ራቁቱን እኛን በጸጋው የሚያለብሰን እኛን ብቻ ሳይሆን ምድሩን በአበባ የሚያጌጥ አምላክ እርሱ ግን ራቁቱን በመስቀል ላይ ሰቀሉት። ያኔ ግን ፀሐይ ልትቀበለው አልቻለችም። ፀሐይ ጨለመች፣ ጨረቃም ደም ለበሰች። እንዴት የአምላኳን እርቃን ታሳያለች? ከ6 ሰዓት እስከ 9 ሰዓት ድረስ በምድር ላይ ጨለማ ነበረ። ምክንያቱም ሊያድናቸው የመጣው ሲጨክኑ ካለ ፍጥረታቱ ግን ይህን ሊቀበሉት አልቻሉም። ቅዱስ ገብርኤል ሰይፉን ይዞ መጣ። ነገር ግን ለጴጥሮስ የተነገረው ቃል ለሱም ተነገረውና ያንተ ቸርነት አያልቅም ብሎ ሰይፉን ለቀቀው ይላል። የቤተ መቅደስ መጋረጃ ለሁለት ከፍሎ ከዚህ በኋላ የቀደሙት የፈሪሳውያን የሰዱቃውያን የጸሐፍት የሊቃነ ካህናቱ ሕይወት አልቋልና እዛ ጋር ክብራቸው ተገፏል ተቀዷልና የቤተ መቅደሱ መጋረጃ ተቀዶ አለቱን ሰንጥቆ ከ500 በላይ ሙታን ተነሱ። ይሁሉ ሲሆን አንድ ሌንጂኖስ የተባለ ሰው ይህ ሲከናወን ያል የመቶ አለቃ ነው። በመጨረሻ እንዴት እንግዲህ መሰቀሉ ካልቀረ አምንበት ነበር እንዴት ይሆናል ብሎ ሄዶ በጦር ወጋው። ዛሬ ለኔና ለእናንተ በዓለም ሁሉ ቤተክርስቲያን የምናነጽበት ከጎኑ በፈሰሰው ማየገቦ ዑራኤል ተቀብሎ ረጨው። ያ ማየገቦ ዛሬ ልጅነትን የምናገኝ ጥምቀት የምናገኝ ካህኑ አሐዱ አብ ብሎ ሲቀድስ ውሃው ወደ ማየገቦነት ይቀየርና ከጎኑ ወደ ፈሰሰው ውሃ ትኩስ ደምና ትኩስ ውሃ ነበር የፈሰሰው። ይሁሉ ትዕይንት ቀራንዮ ላይ ዛሬ በዕለተ ዓርብ ነው። ዕለቱ ምንድነው? ይሁሉ በዚህ ቀን ነው። የአምላክ ቸርነቱ፣ የአምላክ ታጋሽነቱ፣ ትህትናው፣ ፍቅሩ አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ለጠላት መጸለይ እንዴት እንደሚገባ አስተማረን። ተጠማው ሲል የመጨረሻውን ሐሞት ለመጠጥ አይሆንም። ሐሞት አጠጡት ጎርጎጭ አድርጎ ቢያለ ይላል። ከዛ በኋላ ወይ ቤት ተፈጸመ ሁሉ ነፍሱን ከስጋው በራሱ ስልጣን ለየ። የሞትነውን ሕይወት ሊሰጠን እርሱ ስለኛ ሞተ። የሞትነውን ሕይወት ሊያጎናጽፈን እርሱ ስለኛ ሞተ። ያ ነው ለኛ ቀራንዮ። ሐዋርያው ቅዱስ ጳውሎስ እናንተ የገሊላ ሰዎች በመስቀል ላይ በቀራንዮ አዳም የተሰቀለውን ኢየሱስ ክርስቶስን እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። ዛሬ ዓለም ላይ አዚም ሆኗል። የተሰቀለውን ክርስቶስን ማየት አቅቶታል። ከመንገዱ ወጥቷል። የተከፈለለትን ዋጋ ዘንግቷል። አዚም ለክርስቶስ ፍቅር ያልገባው ሰው አዚም ሆኖበታል ማለት ነው። ማስተዋል አልቻለም ማለት ነው። የክርስቶስ ፍቅር ያ የክርስቶስ ፍቅር ነው። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል ያለው እስከ ሞት ያደረሰው ኃያል ወልድን እስከ መስቀል ያደረሰው ራሱን አሳልፎ እንዲሰጥ ያደረገው ያ ፍቅር ማስተዋሉ ያስፈልጋል ወገኖቼ። ቀንም ሆነ ማታ ስንወጣም ስንገባም ስንተኛም ስንነሳም በማንኛውም ሕይወታችን በማንኛውም ጊዜያችን በየማይክሮ ሰከንዶ በፊታችን ላይ በዓርብ ቀን በቀራንዮ አደባባይ ራቁቱን የተቸነከረው ራቁቱን የተሰቀለው ጎኑን የተወጋው የሾህ አክሊል የደፋው ስለኛ 6600 ጊዜ የተገረፈው ኢየሱስ ክርስቶስን ማስተዋል ያስፈልጋል። ያ ፍቅር ነው ያዳነን። ያ ፍቅር ነው ሕይወት ይሰጠን። ያ ፍቅር ነው ሰላምን ያመጣልን። ያ ፍቅር ነው ከእርሱ ጋር እንድንታረቅ ያደረገን። ያ ፍቅር ነው ዳግመኛ ወደ ቤታችን እንድንመለስ ዳግመኛ አባት እንዲኖረን ያደረገው። ያ ፍቅር ነው። ያ የተከፈለው ዋጋ ነው። ሊገባን ያስፈልጋል። ለማይክሮ ሰከንድ እንኳን መዘንጋት የለብንም።
ሁሌም አይነ ህሊናችን በቀራንዮ አደባባይ የተሰቀለው ኢየሱስ ክርስቶስን ማየት ይገባል። ዓርብን የሚዘነጋ ሰው ራሱን ይረሳል። ዓርብን የሚረሳ ሰው ራሱን ይረሳል። ዓርብ የተከፈለለትን ዋጋ የማያውቅ ሰው እሱ የከሰረ ነው። ይሁሉ የ5500 ዘመናት ሰቆቃ በአንድ ቀን በእንዲህ መልኩ ዋጋ ካሳ ተከፈለለት። እኔና እናንተ ካሳ የተከፈለልን ያለ ዋጋ አልዳንም፣ ያለ ዋጋ ሰላም አላገኘንም፣ ያለ ዋጋ ነፃነት አላገኘንም። ዋጋ የከፈለልን ማን ነው? ማን ነው እሱ? አረ ተናገሩ በማርያም። ያዳነን ማን ነው? ነፃ ያወጣን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ ተከፍሎልብናል። ስለዚህ ዋጋ እንደተከፈለብን አውቀን እንደተከፈለልን አውቀን ለራሳችን ልናከብረው የተሰጠንን ክብር ጸጋ ልንጠብቀው ያስፈልጋል። ጸጋችንን መጣል የለብንም። የጸጋችንን የትም ማዝረክረክ የለብንም። በማንኛውም ማህበራዊ ህይወታችን ውስጥ ለሆዳችን ስንል፣ ለጊዜያዊ ኑሯችን ስንል፣ ለገንዘብ ስንል፣ ለሹመት ስንል፣ ለታይታ ስንል፣ ለምድራዊ ብልጭታ ስንል የተከፈለልን ዋጋ ልንጥለው አይገባም፣ ልንዘነጋው አይገባም። ዓርብ የሚነግረን እሱን ነው። ቀራንዮ የሚነግረን እሱን ነው። አይነ ህሊናችን ሁል ቀን በቀራንዮ አደባባይ የተሰቀለው ኢየሱስ ክርስቶስን አተኩሮ ሊያዩ ይገባልና። ኒቆዲሞስና ዮሴፍ መጥተው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ይኸው ዘኢይሞት እያሉ ይገርሟቸዋል። ሌሎቹ ገና ቋንጃቸው እስኪሰበር አልሞቱም። እሱ ግን ወይ ቤት ተፈጸመ ሁሉ ካለ በኋላ ለኔና ለእናንተ የሚሰጠው ድህነት ተፈጽሟልና በምድር ላይ የሚመለሰው በዘመነ ሥጋዌው ተፈጽሟልና አልቋልና ከዚህ በኋላ በግርማ መለኮቱ የሚመጣበት ጊዜ ብቻ ስለቀረ ከዚህ በኋላ እንደቀደመው በትህትና ለማስተማር በትህትና እየተራበ እየተጠማ እየተቸገረ የሚመጣ ኢየሱስ ክርስቶስ ስለሌለ ለሰው ልጆች የተከፈለው ዋጋ ሁሉ ምን ሆነ? ተፈጸመ። ወይቤ ተፈጸመ ሁሉ። ለ5500 ዘመናት የዕዳ ደብዳቤያችን በደላችንና ያ የነበረው መከራችን ተገፈፈ። ባርነታችን በነፃነት ተቀየረ፣ ተለወጠ። ወይቤ ተፈጸመ ሁሉ። በቃ አለቀ። እግዚአብሔር አምላክ እርሱ ኢየሱስ ክርስቶስ ለሰው ልጆች የሚሰጠውን ያንን እጹብ የሆነ ፍቅሩን ሰጥቶ ድነትን አስገኘልን። ያ በዛሬው ዕለት ተፈጸመ። ስብሐት ለእግዚአብሔር።